ዩቲዩብን ሰብስክራይብ ብታረጉት ደስ ይለኛል። 20 ሊትሩን የውሃ ጃር የምትጠቀሙ ሰዎች ከፍተኛ የሆነ ጥንቃቄ አድርጉም። በርካቶቻችሁ እንግዲህ በቲክቶክ የምታውቋት ማሚስ ኪችን ከ310 ሺህ በላይ ፎሎወር ያላት የገዛችው የ20 ሊትር የጃር ውሃ የተለየ ሽታና ጣዕም እንዳለው እንግዲህ ትናንት በሰራችሁ ቪዲዮ ላይ ስትናገር አየኋት። እኔም በተመሳሳይ ሰሞኑ እንደዚህ ያን ነገር አጋጥሞኝ ነበረ። ነገር ግን እኔ ጋር ብቻ ይሆናል ብዬ ነበር ዝም ብዬ ያለፍኩት። ጃሩን ከገዛው በኋላ ስከፍተው ሽታው እጅግ በጣም የሚሸት ሽታ ነበረው። የውሃውንም ጣዕም ስሞክረው እንግዲህ ከተለመደው ከመደበኛው የውሃ ጣዕም እጅጉን የተለየ ነበረ። እናም እንደዚህ ያን ነገር በአንዳንድ ጃሮች ላይ እያጋጠማቸው እንደሆኑ በርካታ ሰዎች እንግዲህ ቪዲዮ ሰሩ ስለተመለከትኩ ነው እኔም ይህንን ቪዲዮ ሰራሁላችሁ። እናም እናንተ የጃር ውሃ ገዝታችሁ ከመጠቀማችሁ በፊት እንግዲህ ሽታውን በማሸትና ጣዕሙን ቼክ በማድረግ ውሃው ትክክለኛና ጤናማ መሆኑን ማረጋገጥ አለባችሁ። ከዛም በተጨማሪ እንግዲህ የተለያዩ አይነት ማጣሪያዎችን ብትጠቀሙ ይመከራል። እስኪ እንደዚህ አይነት ነገር ያጋጠማችሁ ሰዎች ኮሜንት ላይ ጻፉልን። ፎሎ ማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። የምለው ሁላችሁም በየቢሮአችሁ በየቤታችሁ ንጹህ ውሃ እየጠጣው ነው ብላችሁ የምታስቡ ሰዎች አላችሁ። አጠፉ መቼም ይሄ በጣም የተሳሳተ አመለካከት ነው። በጣም ብዙ ሰው የሚያስበው እንደው ታውቃላችሁ፣ ንጹህ ውሃ ንጹህ ጃር ውስጥ ይገኛል ብሎ ያስባል። በጣም ሮንግ የሆነ ነገር ማለት ነው። አንዳንድ ጊዜ ጃሩን ስትከፍቱት መጥፎ ሽታ መጥቶባችሁ አያውቅም? ወይ ደግሞ ስትጠጡት የተለየ ስሜት መጥቶባችሁ አያውቅም? ይሄ እኮ ትልቅ አደጋ ነው። እንዴት አልተረዳችሁትም እስካሁን ድረስ? ሲጀመር ማን ነው የሚያሽገው? እነዚህን ጃሮች ማን ነው የሚያሽገው? ማወቅ እንችላለን። ጃሩ ግድግዳ ላይ እናንተ የማታዩት ማይክሮ ኦርጋኒዝሞች አሉ፣ ባዮፊልም የሚባሉ ማለት ነው። ለእናንተ ስታዩት ጃሩ ንጹህ ይመስላችኋል። ነገር ግን ያ ጣዕም የሚመጣው ከነዚህ ከማታዩት ባክቴሪያ ነው ማለት ነው። እናንተ ንጹህ ነገር እየጠጣው ነው ትላላችሁ፣ መርዝ ነው እየተጋታችሁ ያላችሁት። እንደዚህ አይነት ነገር አጋጥሟችሁ አያውቅም? ይባስ ብላችሁ ደግሞ ፀሐይ ላይ የምታስቀምጡት አላችሁ፣ ይህንን ጃር ማለት ነው። ሲጀመር የት ነው የሚታሸገው? ከፋብሪካ አይመስለኝም። ከፋብሪካ ከሆነም መንግስት ሊያጣራው ይገባል። አንዳንዴ በጣም የሚያስጠላ ሽታ ይመጣብናል እኮ ፀሐይ ላይ ሲቀምጥ። ባይ ዘ ዌይ ለከፋ ለሆድ ህመም እንጋለጣለን፣ ለሌሎች በሽታዎች እንጋለጣለን። ለዚህ መፍትሄው ከቻላችሁ ማጠብ፣ እጠቡት። ውሃውንም አፍልታችሁ ጠጡት። ወይ በሳሙና እጠቡት ወይ በቬኒጋር እጠቡት ማለት ነው። ግን መንግስት ግን ሊነግረን ይገባል። ይሄ የት ነው የሚታሸገው? መርካቶም ይታሸጋል የሚባል ነገር ስለምንሰማ ማለት ነው። እስቲ ሀሳብ አስተያየታችሁን አስቀምጡ። ደግሞ እናንተ ለምትወዱት ሰው ሼር አድርጉና ባካችሁ ተጠንቀቁ ባካችሁ። የጃር ውሃ በጣም ህዝቡን እየፈጀው ነው ያለው እና ከሰኞ ዕለት ጀምሮ እኔም በጠና በጃርዲያ ታምሜ ነበርና ጃርዲያ ደግሞ ሲይዛችሁ ማለት ነው በቃ ቶታሊ ከሰውነት ተራ ነው የሚያወጣችሁ። ስብርብር አድርጎኝ ካልጋ ላይ መነሳት አቅቶኝ በቃ እንዴት አድርጌ በቃ ቁርጠቱ ምኑ በቃ እንዴት ምግብ አይበላል ምን አይደለ በቃ ኦልሞስት ሞቼ ነው የተነሳሁት። እውነቱን ለመናገር ይሄንን የሚያመርቱ ድርጅቶች በየጊዜው እንግዲህ ምርመራ ይደረግባቸዋል ይባላል። ግን ሪያሊቲው ምንድነው? እዛ ያው ምርመራ እንዲያደርጉ የሚላኩት ባለሙያዎች ምንድን የሚያደርጓቸው በትንንሽ ብሮች እነሱን በማታለል ምርመራውን በስርዓቱ እንዳያካሂዱ በማድረግ በየቀኑ እንዲወጡ ይደረጋል። ከዛም በኋላ ምርቱ ሳይቋረጥ ይቀጥላል ማለት ነው። ምናልባት ዝም ብሎ ውሃ ያሸጉ ወደ ህብረተሰቡ እንዲሰራጩ ያደርጋሉ፣ ትክክለኛው ሕክምና ሳይደረግለት ማለት ነው። ይመጣል እንደኔ አይነት ቤት ውስጥ ይገባል። ከዛም በኋላ ምንድነው ሰዎችን ላልባሌ ወጪ ኢቨን ተሞት ሊያደርስ የሚችል በሽታ ተጠቂ እንዲሆኑ ያደርጋልና ፕሊዝ እዚህ ቦታ ላይ ተመደባችሁ የምትሰሩ የመንግስት አካላት ይህንን ቁጥጥራችሁን ከጥቅማችሁ አንጻር ብቻ ባታዩት ጥሩ ነው። የሰው ህይወት ላይ ነው እየወሰናችሁ ያላችሁትና ፕሊዝ በተቻለ መጠን ይህንን የጃር ውሃ ስፔሻሊ የጃር ውሃ እነኚህ ጃር የታሸጉ የሚመጡት በጃር የሚከፋፍሉትን ውሃዎች ኤግዛማይን የምታደርጉበትን መንገድ ትንሽ ለየት ብታደርጉት፣ ምናልባት በዝውውር ማለት ነው በዝውውር እንዲሰሩ ቢደረግ፣ አዳዲስ ሰዎችን እዛ ቦታ ላይ ኢንጌጅ እየተደረጉ በአዳዲስ ፌሶች እንዲሰራ ቢደረግ ጥሩ ነው ብዬ አስባለሁ። ምናልባት ቁጥራችሁን ጨመር ማድረግ ብቻ፣ ስትራቴጂያችሁን ቀይሩ። ሰዎች እኮ ይላካሉ፣ ሪፖርት ይዘው ይመጣሉ። ሪፖርቱ ግን ፎልስ ነው። ምክንያቱም ፕራክቲካሊ እኛ ህይወታችን ላይ ያየነው ነው ያለው። ምናልባት ዛሬ እናንተ በእንዝላልነት የታዋችሁት ነገር ነገ ከነገ ወዲያ ልጃችሁን ካጠገባችሁ ሊነጥቅ ይችላል፣ ባለስልጣናቶች ብትሆኑ ማለት ነው። ስለዚህ ለነገርየው ትኩረት ሰጥታችሁ ይህን ነገር የሚስተካከልበት መንገድ ቢኖር ጥሩ ነው ብዬ አስባለሁ። ዛሬ የ2 ሊትሩን ውሃ ልግዛ ቢባል 70 ብር ገብቷል። 70 ብር ከባድ ነው። አንድ ሰው ሆልድ ሊያደርገው የሚችል አይደለም። በቀን ውስጥ ቢያንስ በትንሹ 5-6 ሊትር ውሃ ያስፈልጋል፣ ቢያንስ ለመጠጥ ብቻ ማለት ነው። ምናልባት ሌላው ነገር ለሚበስል ነገር የቧንቧ ውሃ እንጠቀም ይሆናል። ግን ቢሆንም ይህን ውሃ አብዛኛው ህብረተሰብ ለምዶታል። ቢያንስ ክትትል ቢደረግበት፣ እንደ ሌሎች ነገሮች ሁሉ ጥብቅ ክትትል ቢደረግበት ጥሩ ነው ብዬ አስባለሁ። ለማንኛውም ዛሬ ላይ በአንጻራዊነት የተሻለ
ቁመና ላይ ነው ያለሁት። እግዚአብሔር ይመስገን። ብዙ ሰዎች እንደዚህ አይነት ነገር እንዳይጋለጡ እርስ በርስ ብንጠባበቅ ጥሩ ነው ብዬ ነው የማስበው። ስለዳመጣችሁኝ በጣም አመሰግናለሁ። የጃር ውሃ ማጠቢያ የለውም ማሽኑ ኢትዮጵያ ውስጥ አልገባም ስንል አንድ ፌክ አካውንት መጥቶ ምንድነው የሚባል ውሃ ማጠቢያው አለ አይደል? እሺ በውስጥ ላክልኝ ያሉት። ይልቁንስ ይኸው አንድ እህታችን ከፖስተችው ላይ ወስጄ ይሄ የምታዩት ከአይሱዚ ላይ ይወርዳል ሙሉ ውሃ የተሞላ ማለት ነው። ከዛ ባዶ ይጫላል። ይሄ ማለት ምን ማለት ነው? እስቲ ያስረዳኛል። የት ነው የሚሞላው ውሃ? ማለት ፋብሪካ ውስጥ ነው ተሞልቶ መውጣት ያለበት። ይሄ እንግዲህ ፋብሪካ ውስጥ ነው ሙሉም ውሃ እየተጫነ ነው። እንዲሁም ደግሞ እንትኑም ባዶም ዕቃ እየወረደ። እስቲ እዚህ ጋር ልጅቷን ድራማ ጥርት ታደርጉልኝ። ኧረ በኋላ ህዝቡን አትፍዱት እባካችሁ። የጃር ውሃ በሚባል ነገር አንጠጣም። በቃ በእንስራ ነው የምንጠጣው። ባለ ፋብሪካ ብትሆን ምንም አታመጣም። እዚህ ፕላትፎርም ላይ ምንም የት ነው ያለኸው? ባለ ፋብሪካው ራሱ ወንጀለኛ ነህ፣ ትመረመራለህ። ኤፍዲኤ ዝም ካለ የእኛ ሀገር ፉድ ኤንድ ድረግ አውቶሪቲ ዝም ካለ እኛ ዝም አንልህ። ወሰይ በጣም ስላሳሰበኝ ነው ይህን ጥያቄ የምጠይቃችሁ። በቅርቡ ታመሜ ነበር። ፖይዝን ለመጠጥ የምጠቀመው ውሃ የጃር ውሃ ነው የምጠቀመው። የጃር ውሃ ነው የጠጣሁት። ግን ልክ ይሄ የቧንቧ ውሃ ስንጠጣ እንደምንታመመው አለ አይደል? እንደዛ ታመሜ ነበርና ከዛ በኋላ ነው ስለዚህ ነገር ማሰብ የጀመርኩት። አንደኛ የሚከታተልልን አካል አለ ወይ? ለምሳሌ የጃሩን ውሃ የቧንቧ ውሃ አድርገው አሽገው ልክ እንጀራ ላይ ባዕድ ነገር ይጨመራል የሚሉ ዜናዎች እንደምንሰማው ማለት ነው። ስለዚህ የጃር ውሃ ላይ የቧንቧ ውሃ ተደርጎ ድጋሚ እየመጣ ቢሆንስ? ሌላው ደግሞ ሁሉም ሰው እውነቱን ለመናገር ንጽህና እኩል በሆነ መንገድ አይጠብቅም እና የመጀመሪያ ጊዜ ነው ጃሩን የምትገዙት እንጂ ከዛ ተጠቅማችሁ ሲያልቅባችሁ ወስዳችሁ ቀይራችሁ ነው የምትመጡት። ስለዚህ ድጋሚ ጥቅም ላይ እንዲውል የሚደረገው ጃሩ በምን መንገድ ነው? በበቂ ሁኔታ ይጸዳል? የሚያጸዳስ ማሽን አለ ወይ ኢትዮጵያ ውስጥ? ማለት አላቅም። ለምሳሌ የሆነ ቤት በጣም ንጽህና ባልተጠበቀ ሁኔታ አቆይተውት ያንን ጃር ሱቅ ወስደው ሌላ ሲገዙ ሲመለስ ያ ጃር ደግሞ ድጋሚ የሆነ ሰው ቤት ነው የሚሄደው። ግን ድጋሚ እንድንጠቀመው የሚደረገው በምን መንገድ ነው? የእውነት ስላልገባኝ ነው። የምታውቁ ሰዎች ካላችሁ በቅንነት መልሱልኝ። አሁን በቃ ትረስት ኢሹ ይዞኛል ነው የምላችሁ። በጣም ነበር የሚያማው። መሆኑ ግን በየቀኑ ሱፐርማርኬት እየገባችሁ የምገዙት እቃ ኤክስፓየር ዴቱ እውነተኛ ነው ብላችሁ ታስባላችሁ? እስቲ ንገሩኝ በእናታችሁ። ዛሬ ማሳያችሁ ማንም ሰው ማሳየት የማይፈልገውን ነገር ነው የማሳያችሁ። ተመልከቱት፣ ይህን ቪዲዮ ተመልከቱት። ቀኑ ያለፈበትን ፕሮዳክት በኬሚካል ያጠፋውና እንደምታዩት ከዛም በኋላ አዲስ ኤክስፓየር ዴት ያስቀምጥበታል ማለት ነው። ተመልከቱት። ደግሞ የሚገርመው ነገር ልንገራችሁ፣ ዲስካውንት ብሎ ደግሞ ያወጡላችኋል ማለት ነው። ይህንኑ ፕሮዳክት ማለት ነው። እናንተ ርካሽ ነገር አገኘው ፋንሲ ነገር አገኘው ትላላችሁ፣ ውስጡ ግን በጣም ብዙ የተበላሸ ነገር አለ ማለት ነው። እናንተ ሆይ ብላችሁ ሄልዚ ነገር እየበላው ነው ትላላችሁ፣ ጉዳችሁ ፈላ። ይህ ባይ ዘ ዌይ ትላልቅ ካምፓኒዎች የሚያዘጋጁላችሁ ወጥመድ ነው፣ እናንተ የማታውቁት ማለት ነው። ልክ ቀኑ ያለፈበት ወይ ደግሞ ቀኑ የደረሰ ፕሮዳክት ያመጡና እንደምታዩት ስክራች ኦፍ ያደረጉታል። ከዛን አዲስ ስቲከር ደግሞ ያደረጉበታል ማለት ነው። እናንተ አታውቁም። በእናንተ ጤና ላይ እነሱ ኪሳራቸውን ይሸፍናሉ ማለት ነው። ጤናችሁ ላይ ግን የሚያመጣውን ነገር አስባችሁታል? እንደዚህ አይነት ነገር ስትበሉ እኮ ገት ሄልዛችሁ ሙሉ ለሙሉ ነው የሚበላሸው። አስባችሁ ታውቃላችሁ? መንግስት ለምንድን ነው ግን ይሄንን ዘርፍ በደንብ አድርጎ ማይቆጣጠረው? ማለት ህፃናቶች አሉ፣ የህፃናት ወተቶች ይሸጣሉ፣ ፎርሚዳዎች ይሸጣሉ፣ በጣም ብዙ ነገሮች አሉ። ትላልቅም ቢሆን መታመም የለብንም እኛ። እስኪ እናንተ ኪችናችሁ ውስጥ ሂዱና ያላችሁን ፕሮዳክት ፈግፍጋችሁ እስኪ ቼክ አድርጉት። እስኪ አይታወቅም። ባይ ዘ ዌይ ሀሳብ አስተያየታችሁን አስቀምጡ፣ እንወያይበት እስቲ። ማማ ሰበር ዜና ነው። የሞዴስ የህይወት ታሪክ እጅ ከፍንጅ ተይዟል። እጅ ከፍንጅ የተያዘው እሺ ይሄ ሶፍት ነው፣ ምንም እኛ አልተቃወምንም፣ ይደረግ አያሳስብ። ተቆራረጠ በሳይዝሽ። ይሄ መሀል ላይ የምታደርገው ነገር ምንድነው? እላዩ ላይ ይሄ
አረ በአላህ ምንድነው ነገሩ? ምንድነው? ታሽጎ ተጠቅልሎ ብላኪዬ አመሰግናለሁ። አንቺ ነሽ ሼር ያደረግሽ። ምንድነው ቆሻሻው ምናምን የሚባለው እና የሚታማው? አብራሩልና ባለ ሞዲስ ፋብሪካዎች ይሄው ፓክ እየሆነልሽ ነው። አሁን ንጹህ ነው ከላይ። እሺ አሁን ኳሊቲ ሞዴስ ነው በለው ምንም በለው አሰራሩ ፖስት ሆኖ G+4 ምናምን ነው። ብዙ ጨርቅ ነው የሚደረደረው። ወደነዋል። ግን ምንድነው ቪክትሪ ፓድ አለላችሁ እኮ ጋይስ። ቪክትሪ ፓድ አለ በጨርቅ የሚሰራ የሚታጠብ ከምንም ስጋት ነፃ የሆነ ይሄው ሜንሽን አደርጋታለሁ አካውንቷን። ቪክትሪ ፓድ ከሰራ አለላችሁ አዲስ አበባ ጆሲ እንደውም